በጣም አስገራሚና አስተማሪ ታሪክ ልንገራችሁ። በድሮ የዛሬ 70 ዓመት የተከሰተ ታሪክ ነው። እውነተኛ ታሪክ ነው። እና ሩቅ ቦታ እየሄዱ ነበረ፣ ገበያ ሄደው ከዛ በጉን ሽጠው በበጉ ፈንታ ብር ተቀብለው ከዛ ነበረ ገበያቸውን የሚገበዩት ማለት ነው። ከዛ አንድ ያኔ ያክል ብዙ ገንዘብ የሌለው ሰው የተወሰኑ በጎች ያሉት ሰዎች ነበረ እና ያ ሰው ሄዶ ሲያያቸው በጎቹ ያኔ ያክል የሚሸጥ የለውም። አንድ በግ ሲቀር አንዱን በግ ይዞ ወደ ገበያ ወጣ። ከዛ መንገዱን እየተራመደ እያለ 10 በጎችን የያዘ አንድ ሰው ያገኛል። ከዛ መንገድ ላይ አብረው እየሄዱ አንተ በግ ልሸጥ ነው? አሁን በግ ልሸጥ ነው ምናምን ተባብለው በጉን ለመሸጥ ወደ ገበያ ማቅናት ጀመሩ። ከዛ ረጅም ስለሆነ መንገዱን እየሄዱ ያሉ የሆነች ትንሽዬ ድንኳን ያሉ ከሩቅ ቦታ ማለት ነው። ከዛ እስኪ ትንሽ ረፍ ብለን ከዛ መሐጠት እንሄዳለን ብለው ወደዛ ኬማ ወይም ደግሞ ወደዛ ድንኳን ወደ መሰለች ቤት አቀኑ ማለት ነው። ከዛ ሲያዩቸው ሰው ከዛ ከድንኳኑ ውስጥ ሰው የሆኑ ህፃናቶችና አንድ ሴት ብቻ ነው ያሉት። አባት የላቸውም። አባታቸው የለም እንደ ሲሏቸው አይ አባታችን ጥሎን ሄዷን የለም ብለው ይመልሱላታል ማለት ነው ህፃናቶቹ። ከዛ በኋላ በራብ ላይ ናቸው፣ ውሃ ጥም ላይ ናቸው። በጣም ያሳዝናሉ ሲያዩት ማለት ነው። ከዛ አንድ በግ ያለው ሰውዬ ምን ይለዋል? አንድ በግ እንራድና በቃ እናብላቸው፣ ገበያ ስንሄድ እኔ ከፍዬ እሰጥሃለሁኝ፣ ግማሹ በእኔ ግማሹ ባንተ እና እባክህን አርደን እናብላቸው ይለዋል ይሄ 10 በግ ያለውን ሰውዬ። ከዛ ኧረ እኔ አልሰጥም እንዴ እኔ ሄጄ ሽጬ የተለያየ ነገር ነው ይዤ ማምጣት የምፈልገው፣ ስለዚህ እኔ አልሰጥም ብሎ እምቢ ይላል። ከዛ ይሄኛው በቃ እኔ አብጅ እሰጣቸዋለሁ አለ ያቅልኛል ይልና አንድ በግ ብቻ ነው እንግዲህ እንደነገርኳችሁ አንድ በግ ብቻ ነው። ከዛ በኋላ እንትን ብሎ ይሰጠዋል፣ ያኔ አርዶ ምግቡን ያበላቸዋል፣ ያጠጣቸዋል። እነዛ ሰዎች በጣም ተደስታ እና 10 በግ ያለውም አብሮ በልቶ ጠጥቶ ትንሽ ረፍ ብለው ጉዞ ጀመሩ። ከዛ የሆነ ቦታ ላይ ሲደርስ ያን አንዱን በግ አርዶ ያበላቸው ሰው የሆነ መንገድ ላይ ሲደርስ በቃ እኔ አሁን ካሁን በኋላ ሽጬ የምለውጠው ነገር ስለሌለኝ እዚህ አድሬ ከዛ ወደ ቤት እመለሳለሁ፣ አንተም ሄድ ይለውና ብቻውን ትቶት ይሄዳል። ከዛ በኋላ ያንኛው ሊሸጥ በጎቹን ይዞ ወደ ገበያው ያቀናል ማለት ነው። ይሄዳል። መንገድ ላይ እየሄደ ያለ ይሄኛው የሆነ ቤት ያገኘን አግሎ ያድራል። ታሳደሩኛላችሁ እሺ ብሎ አደረዘ። ከዛ በኋላ ሌሊት ላይ የሆነ ሀጃውን ሊፈጽም ይወጣል ማለት ነው። ከዛ ሲወጣ የሆነች ትንሽ የሐረጢት ያገኛል። ያን አንዱን በግ አርዶ ያበላቸው ህፃናቶች ማለት ነው። ከዛ በኋላ የሆነች ሐረጢት ያገኛል። ሐረጢቱን ብድግ አድርጎ ጣል ሲያደርጋት በድሮ ጊዜ ታውቃላችሁ ዲናር ነበረና የሆነ ብዙ ሳንቲም የያዘ የወርቅ ሳንቲሞችን ያገኛል። የወርቅ ሳንቲሞች ዲናሮች ምናምን ያገኛል ማለት ነው። ከዛ በጣም ተደሰተ። ያን ቀን ላይ ለልጆቹ ያደረገውን ነገር አስታወሰ ምናምን በቃ ለስፋነ ተላልደኝ ምናምን ብሎ በጣም ተደሰተና ወደዛ ወዳደረበት ሰው ይሄደና የተወሰኑ ሳንቲሞችን ለሱ ሰጥቶትኝ ተመለሰ ወደ ቤቱ ማለት ነው። ሲመለስ ግን ያንን ሰውዬ መንገድ ላይ ያገኘዋል። ወንተነ ተመልሶ ሄዶ ገበያውን ገብይቶ የፈለገውን ለልጆቹ ለሚስቱ ይዞ ሲመጥቶ መንገድ ላይ ያንን ሰውዬ ያገኘዋል። አዝኖ ምናምን ተክዞ ያገኘዋል። ከዛ በኋላ ምን ነህ ነው ምናምን ሲለው መንገድ እየሄድኩ ዝናብ ጣለ። ከዛ በኋላ ዝናቡን ማትረፍ አልቻልኩም፣ በጎቹን ሁላቸውንም ይዟቸው ሄደ፣ እኔንም አላህ ነው ያወጣኝ ምናምን ብሎ አዝኖ ሲመለስ አገኘው ማለት ነው። እና ምን ተማራችሁ ከዚህ? አሁን የሰጠ ሰው ምን ያክል አላህ Subhanahu Wa Ta'ala እኛ ትንሽ አንዲት ነገር ኑሮን ካለን ስናካፍል ምን ያክል ለነዚህ ሰዎች ያኔ አላህ Subhanahu Wa Ta'ala እንደሚ